ድምፅ ቀላጩ ዛሬ በመንገድ መዘጋት የታሰረ ይመስለኛል ወይም አልመጣም። ስለዚህ እኔ እቀጥላለሁ። እግዚአብሔር የተመሰገነ ይሁን። ቅድም ወንድም ነገር ሲናገር ይሄ የምንበላው ነገር በተፈጥሮም የምንበላው ነገር በሰውነታችን ላይ የሚያመጣው ውጤት አለ። ቁስል ለማድረግ ተብሎ የሚበሉ ነገሮች አሉ። ቡጉንጂ ለማፈንዳት ተብሎ የሚበሉ ምግቦች አሉ አይደል? እኔ ይገርመኛል ሳይንሱን ባህል ራሱ እንዴት ያንን እንዳወቀው አላውቅም። ወንድም መዝገበ ቢመጣ ኖሮ ይረዳኝ ነበር። በማህበረሰባችን የተለያዩ እንሰቶች አሉ። ለስብራት፣ ለጥገና፣ ለተለያየ ተብሎ የሚበሉ እንሰቶች አሉ። ማንኛውም እንሰት ለዛ አትበላ። እኔ አሁን የሚገርመኝ ምንድነው ያ የበላሁት ነገር ቀጥታ ወደዛ እንዴት ነው የሚሄደው? ስብራቱን ሊጠግነው የበላሁት ነገር ተዋህዶ እንዴት ነው ወደዛ የሚሄደው? ይሄ ተአምር አይደል? እግዚአብሔር ቃሉን ለህመማችን ይላክ። አሜን። ለመለወጣችን ይላክ። አሜን። በአእምሮ በነፍስም በመንፈስም በስጋም የሚለውጠን የሚፈውሰን ህይወት የሚሆን ስጋ እንዲሆን ወደዛ ቢመነዝረው አትመኙ። ዓለምን የፈጠረ ቃል ሰምተን ለምንድን ነው በኔ ላይ ፈውስ የማይፈጥረው? ህይወት የሌለው ህይወት እንዲኖር ያደረገው ይሄው ለሰውነቴ ማለት ከጭቃ በጀውና እንደው ቢተውስ ከምኒልክ ሐውልት ወይም ደግሞ ከአፄ ኃይለ ሥላሴ ሐውልት በምን ይለያል? በምንም እፍ ሲልበት ግን ምን ሆነ? አዎ ሕያው ነፍስ ያለው ሆነ ይላል። አሁን የእግዚአብሔር ቃል ነው። እፍ ቢልብንስ ነፍሴን ያጠፋታል። አሜን። ነፍሴን ያጠፋታል። መንፈሴ ምን ያደርገዋል? ከፍ ከፍ ያደርጋል። ስለዚህ እንዲህ አይነት ነገር ነው በእውነትም እየሰማን ያለ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር መልካም። ላንብበው 12 እና 13 ሳምንትም አንብበነዋል። እንቀጥላለን። ይሄ ክፍል ሊያቆየን የሚችል ክፍል ስለሆነ የሚናገረኝንም ድምፅ ለማየት ዘወር ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱን በወርቅ መታጠቂያ የታጠቀ ነበረ ይላል። ይዘረዝራል፣ ይወርዳል ወደ ታች። እኔ የምፈልገው በመቅረዞች መካከል የሰው ልጅ የሚመስለውን አየሁ የሚለውን ነው በደንብ ማየት የፈለግኩት። ይሄ የሰው ልጅ የሚመስለውን በመቅረዞች መካከል ነው የታየው። ስለዚህ እግዚአብሔር በመቅረዞች መካከል የሆነበት ምክንያት በደንብ ነው 2 ሳምንት ወይ 3 ሳምንት የተነጋገርንበት። ምክንያቱም እግዚአብሔር አለመታየት ስለሆነ እግዚአብሔር ለመታየትና ለመገለጥ የተጠቀመው መቅረዞችን ድሮ በተፈጠሩት ተገለጠ፣ በሰው ልጅ ተገለጠ። ምክንያቱም አንድ ልጅ እርሱ ምን አደረገው? ተረከው ነው። ያ የተረከበት ዘመን ደግሞ አለቀ። በስጋ ወራት ነው የተረከው፣ አለቀ። ኢየሱስ ክርስቶስ እግዚአብሔርን መተረክ የቻለው በስጋ ወራት ነው። ከዚያ በኋላ ሌላ ስጋ አዘጋጀለት አይደለም ብለው ያ የተዘጋጀው ስጋ መቅረዞች ናቸው፣ አብያተ ክርስቲያናት ናቸው፣ ብልቶች ናቸው፣ በአንድነት አካል ነው። ስለዚህ የአባትነቱን ክብርና ስልጣን ኃይልም አምላክነቱም አባትነቱም ጠቅልሎ የተገለጠው በክርስቶስ ነው። እነዚህ ነገሮች ምናልባት በስብከት መልክ በትምህርት መልክ ልናውቃቸው እንችላለን። እግዚአብሔር አባት ነው የሚለው፣ እግዚአብሔር ባለስልጣን ነው፣ እግዚአብሔር ኃያል ነው፣ እግዚአብሔር ሕይወት ነው፣ እግዚአብሔር ክብር ነው የሚሉ ነገሮች በቃላት በአእምሮ በሐሳብ ልናውቃቸው እንችላለን። ማን የገለጣቸው ስንል አንድ ልጅ እርሱ ተረከው። እነዚህ ነገሮች ሁሉ በዛ ልጅ ነው የተገለጠው። እንግዲህ ነግሬያችኋለሁ፣ ያ ልጅ የመግለጫው ዘመን አለቀ። አሁን ግን ራስና አካል ሆኖ ተገልጧል አይደል? የቤተ ክርስቲያን ራስ ነው።
ቤተ ክርስቲያን ውስጥ ነው አሁን የሚገለጠው። እግዚአብሔር ይመስገን። ስለዚህ ልጅ መደረጋችን ምክንያቱ ምንድን ነው? በርግጥ ልጅ መደረጋችን ምንም ክፉ የተባለ ነገር አይደርስብንም አይልም መጽሐፍ አይልም። ነገር ግን ከክፉ እንዲጠብቀን በእግዚአብሔር ፊት አለ። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ ፍጹም የእግዚአብሔር ልጅ ነበረ ስንል ምንም ፍጹም ነበረ ብትሉ ከኃጢአት በቀር እንደኛ የተፈተነ እንደገና ደግሞ የመስቀልን ሞት የሞተ በመስቀል ላይ የሚሰቀል ምን ይሁን? ስለዚህ የክርስቶስ ሞት ምን አይነት ነው? የእርግማን ሞት እኮ ኃጢአት ስላደረገው የኃጢአት መስቀል ላይ ነው የተሰቀለው። ስለዚህ ይህንን ስንመለከት ምንም እነዛ መቅረዞች ከወርቅ ቢሆኑ ፍጹም ቢሆኑ ምንም ችግር የለባቸው ማለት ነው። ምናልባት ችግር የሚመጣው ራሱ እንዲቸገር፣ ፈተና የሚመጣው ምናልባት ራሱ እንዲፈተንና እንዲወድቅ። እግዚአብሔር የተመሰገነ። ምክንያቱም ያቺን ዘር አያጠፋትም። ለፍጥረት የበኩራት አይነት ሆነን የተወለድንበት ዘር አይበላሽም። እርሱ ፍጹም፣ እርሱ የእግዚአብሔር መልክ ነው። ከዛ ጋር ግን የተደባለቀ ነገር አለ። ስንዴ ዘርተህ አብሮ ገለባ ምንድን ነው እንክርዳድ አይበቅልም? እሺ፣ በማረም ችሎታ፣ ጸረ አረም በመርጨት ችሎታ አረሙ ጠፋ እንበል። ስንዴ ብቻ በቀለ። ስንዴ ግን ምን ይዞ ወቀለ? ገለባ። ገለባ አለበት። እኔ ስዘራው እኮ ከገለባው የተለየ ስንዴ ነው አይደል የዘራሁት? ግን እንዴት እንደሆነ አላውቅም። ብቻ ገለባ አብሮ ሆነ እና እሱ ይመጣል። ትክክለኛ አጥማቂ በመንፈስ ቅዱስ በእሳት ያጠምቃችኋል። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል። ከዛስ ስንዴውን ወደ ጎተራ፣ ገለባውን ለምንድን ነው እሳት የማይለየን? ምናልባት እኮ ወደ ከፍታ ስንመጣ እግዚአብሔር ታላላቅ ነገር ሲነግረን፣ ይሄ በጣም የከበረ ነገር ሲነግረን ምን መሰላችሁ? ብዙ ጊዜ ተስበን የምንመጣ በቃ ከዚህ ከያዘን ግሳንግስ ይለየኛል፣ ስለዚህ ወደዚህ ይሻለኛል ልምጣ አይደለም? አዎ፣ ሰዎች እኮ ዳግም የተወለዱት ከዛ ነገር ያ ከመጥፎ ባህሪ እድናለሁ ብሎ ነው። ግን የበለጠ ነገር ተጠቀመ አይደል? አይቶ የመጣው ሌላ፣ ተመኝቶ የመጣው ሌላ፣ እግዚአብሔር ግን ያደረገለት ብዙ። እኛ ወደዚህ ልጅነት ስንመጣ ከዛ ከቸርች ስርዓትና ከቸርች ማይንድ በዛ ካለው ነገር ያድነኛል ብዬ ስመጣ ደግሞ ተከትሎኝ የመጡ ነገሮች አሉ አይደል? እንደ ልጅ እንዳልኖር የሚከለክሉኝ ብዙ ነገሮች አሉ። ግን እነርሱም ለጥፋታቸው በቃ ጠላት ወደ እኔ የሚመጣው ለጥፋቱ ነው። አሮጌው ነገር በእኔ የሚነሳው ለጥፋቱ ነው። ስለዚህ ክርስቶስ ለምን በስጋ ተገለጠ ስንል ሮሜ ላይ እንደሚነግረን ኃጢአትን በስጋ ኮነነ ነው የሚለው። አሁን መንግስት ሰማያት ስንሄድ ኃጢአት የለም አይደል? ትልቁ መንግስት ሰማያት የመሄድ አንዱ ይዘን የምንጓዘው ነገር ምንድን ነው? ከዚህ ዓለም ጣጣ ምን ያደርገኛል? ይገላግላል ነው። ክርስቶስ ግን በመንፈስ ኃጢአትን አላሸነፈም፣ ወይም ደግሞ ከአባቱ ጋር እያለ የዘላለም ቃል ሆኖ ኃጢአትን አላሸነፈም። ኃጢአትን የኮነነውና ድል ያደረገው በምን ሆኖ? ይህ ለእኛ ምሳሌ። ከስጋ ወጥተን ኃጢአት አናሸንፍ። ምን ኃጢአት አለና ከስጋ ከወጣ የለም እኮ ራሱ የለም። እንዴት ታሸንፈዋል? ኃጢአት ያለው በዓለም ነው አይደል? ከዓለም እንድታወጣቸው አልለምንህም፣ ከዓለም ግን እንድትጠብቃቸው እለምንሃለሁ። እግዚአብሔር ይመስገን። አሸናፊነት ያለበት ክበብ ነው እግዚአብሔር ያመጣ።
ሁልጊዜም እንደብላችሁ ኔፍሊማውያን የነበሩት ወተትና ማር በሚያፈስ ምድር። ኔፍሊም ምድረ በዳ ላይ አልነበረም። ኔፍሊም ግብፅ አልነበረም። ግብፅ ሌላ፣ ምድረ በዳ ሌላ፣ ከነዓን ሌላ። ኔፍሊም የተመሸገ ከተማ፣ ሰውን የሚበላ ሰው ያለው የት ነው? ከነዓን። በጣም ይገርመኛል የእግዚአብሔር አሰራሩ። ይሄ አይገባም። ብትሰብኩትም ሰው ትውልዱ አይሰማም። ወተትና ማር በሚያፈስ ሀገር አሉ። ተዋግተህ እንድታሸንፋቸው እግዚአብሔር አደልቦ ይጠብቀዋል። ከግብፅ እኮ ሲያወጣ እዚህ ጋር እነሱን እያደለበ ነው ያለው። እነሱን በኃይለኛ ክፉ እያደረገ የመጨረሻ ተዋጊና ክፉ እያደረገ ነው። ህዝብ እየመጣ ነው። ወዴት? ወደዛ። ግን ይገርማል። ያ ስፍራ ወተትና ማር ያፈሳል። ለካ በዛ ጠላት አለ። አሸናፊ ነው። እግዚአብሔር ይመስገን። ለምን? የእግዚአብሔር ድንኳን ነው። የድንኳኑ ካስማ እርሱ ነው። ውበቱም እርሱ ነው። ዮሐንስ ላይ ይህንን ሳምንትም አንብበነዋል። እንድገመው። ዮሐንስ 14 ላይ ኢየሱስ መለሰ አለውም፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ይላል። አንዳንድ ጊዜ ለግል የሚያወራቸው ቃላት ማነው መልእክቶች አሉት ክርስቶስ። ለጉባኤ የሚያወራው አለ፣ ለግል የሚያወራው አለ። ይሄ አለው ነው የሚለው አላቸዋል። አለው መስማት ለሚገባው ነው ያለው። ምክንያቱም ሰው አንድ ነው። አዲሱም ሰው አንድ ነው። መስማት ይገባል። ምንድን ነው የሰማው? እኔና አብ በእሱ ዘንድ መኖሪያ እናደርጋለን። እንደው ይህን ብቻ ሰምታችሁና አምናችሁ አይበቃችሁ? ሌላ ነገር አያስፈልግም እኮ። እንደው በየእሁዱ እየመጣን እንደርባለን አይደል? ብዙ ነገር እንደርባለን። እግዚአብሔር ይመስገን እየሰጠን ነው። ግን አያስፈልገኝም። በቃ የእግዚአብሔር የበጉ መኖሪያ ሆኛለሁ ብሎ አንድ ሰው ዘና ብሎ ባለመኖር አይችልም። የማንም ቤት ማንም አይደፍረውም። በቃ እኮ እንደዚህ እያልክ መኖር ትችላለህ። የማንም ቤት ማንም አይደፍረውም። የማይደፈር ቤት እኔ ነኝ ብለህ መኖር ትችላለህ። ያንን ቤት ለመበዝበዝ ይላል ክርስቶስ አስቀድሞ ኃይለኛውን ማሰር ወይም የቤቱን ባለቤት ማሰር ይገባል። ለዚህ እኮ ነው ትክክለኛው ፍርድ ቤት ቤትህን ከመበርበሩ በፊት ምን ይዞ ይመጣል? ከፍርድ ቤት ማዘዣ ይዞ ይመጣል። ይኸው በርበር ብሎኛል፣ ምንም ማድረጋችን በረህን ወለል ነው ማድረግ ያለብን ከህግ በላይ ስላለ ክርስቶስ ያለው ይሄ ነው። በቃ እኔ የእግዚአብሔር ቤት ነኝ፣ ድንኳን ነኝ ካል በቃ የማይደፈር የማይነካ ማንም ዞር ብሎ የማያየው ቤት ነኝ ማለት። እግዚአብሔር ይርዳል። ይህን ሁል ጊዜ እንድናስብ፣ ይህን ሁል ጊዜ እንዳንረሳ። አንዳንድ የምንቸገር እኮ ይህንን እየረሳ እግዚአብሔር መሆንን ትረሳና ወይኑ ጠፋው እንላለን። የሰውን ፍጥረት እናስተውል። ሳምንትም ብያለሁ፣ በመልካችን እንደ ምሳሌያችን እንፍጠር። እንግዲህ ይህን መልክ ማን ያጠፋዋል? ስጋ የሚገሉትን አጥፉ፣ ይገሉት ይችላሉ። ያን መልክ ግን እግዚአብሔር የሚለው መልክ ስጋ አይደለም። ሰው የሚገለው ስጋ አይደለም። የእግዚአብሔር መልክ የእግዚአብሔር መልክ ውስጣዊ ሰው ነው አይደል? ውስጣዊ ስብዕናና ልዕልና ነው። እሱን ሊያጠፋ የሚችል የለም። ምናልባት ቢገለው እንኳ የእግዚአብሔር መልክ ገሏልና ደሙ ከእጁ ይሻል። ደሙ የሚያፈስ ደሙ ይፈሳል አይደል? እኔ አንድ ክፍል ይገርመኛል። ስለ ሀገሬም እፈራለሁ፣ ስለ ዓለምም ሁሉ ከደም አፍሳሹ ደም በቀር ቀጥሉስ ምድሪቱ አትነጻም ይላል አይደል? ከደም አፍሳሹ ደም በቀር
ምድሪቱ አትነጻ። ለዚህ ነው ምዕራባውያን አንድ ነገር ይላሉ። የሆነ መንግስት ለውጥ ሲመጣ ምንድነው የሚሉት? የሽግግር ፍትህ። የህግ ሰው ቢኖር ይረዳኝ ነበር አይደል? የሽግግር ፍትህ ማለት በዛ ስርዓት ውስጥ በደል ያደረጉ ሰዎች ምን መሆን አለባቸው? ለፍርድ መቅረብ አለባቸው። ወይ ምህረት ማግኘት አለባቸው በበደሉት ህዝብ ፊት፣ ወይ ደግሞ የግድ ፍርድ ሊያገኙ ይገባል ነው የሚለው መጽሐፉ። ከደም አፍሳሹ ደም በቀር ምድሪቱ አትነጻም። እና ስለ ሀገራችን ይህን ጥቅስ ሳስብ እፈራለሁ። በደም ላይ ደም፣ በደም ላይ ደም፣ በደም ላይ ደም። እንዴት ነው የምንነጻው? ምን አይነት ንስሐ ነው የሚያስፈልገው? እኔ ዛሬ ስቴዲዮም ላይ ያለው ወይም አብዮት አደባባይ ያለው ስብሰባ ለዚህ ከሆነ እሰየው፣ ካለዛ ግን ምንም አይጠቅም። በደም ላይ ነው ያለው። ለምን መሰላችሁ ይሄን ያልኩት? የእግዚአብሔር መልክ ማንም ሊያጠፋው አይችልም። ቢሞክር ይከፍላታል፣ ይከፈላል። አንዳንድ ጊዜ አይታችሁ ታውቃላችሁ። ሰውን ገሎ በልዩ ሁኔታ ደብቆ ሲያበቃ ሀገር ሰላም ነው ሲል በሆነ መንገድ እንደሚወጣበት አላነበባችሁም? የዚህ የፖሊስ ምርመራ ወይም ፊልም አላያችሁ? የሚያስደንቅ ነገር ነው። እኔ የማስበው ግን እግዚአብሔር ያንን መርማሪ ረድቶት ነው። ምክንያቱም የሰው ደም መካስ አለበት። ባይወጣ እንኳ ገዳዩ ዘመን ሁሉ ተቅበዝብዞ ነው የሚኖረው እየፈራ አይደል? ለምን? የእግዚአብሔር መልክ ገሏል። በጣም ከባድ ነገር ነው። እንግዲህ ሰው ምን ለማለት ፈልጌ ነው? ሰው በእግዚአብሔር ዘንድ ያለው ክብርና ዋጋ ልዕልና ነው የምላችሁ። እግዚአብሔር ያከበረው ነው። እግዚአብሔር የወደደው ነው። እግዚአብሔር የፈለገው ነው። ሰው በቃ ሰው ክቡር ሆኖ ሳለ ሲል ማን ያከበረው? ሰው ነው ያከበረው አይደለም። እግዚአብሔር እኮ ሰው ክቡር ሆኖ ሳለ ራሱን በእንስሳ መሰለ። ይህን ያለ እግዚአብሔር ክቡር ነው። እኔ የማውቀው ሰው ክቡር ነው አለ። ክቡር ስለሆነ ነው ሳንቲም ያልከፈለው እግዚአብሔር። ዕጣን አልከፈለም ለሰው፣ ቀሚስ ወይም ልብስ አልከፈለም፣ እንስሳ አልከፈለም ለሰው እግዚአብሔር። መላእክትንም አልከፈለም። ሰው መላእክት አይደለም ይበልጣል። እና ምን ይክፈል? ሃሌሉያ። እኔ ስለ እኔ እኮ ነው የማወራው፣ ስለ እናንተ ነው። እግዚአብሔር ለእኔ ምን ይክፈል? ኧረ በሉት ራሱን በስጋ እና ለአንተ ያለው ክብር አይታይህም ወይ? ይሄ እኮ ነው ዮሐንስ የሰው ልጅ የሚመስለውን አየው። የሰው ልጅ ይህን ይመስላል። ሰው ያየኸውን ይመስላል አለ። አንተ ይሄን ትመስላለህ። የሰው ዘር የተባለ በሙሉ ይሄን ይመስላል አለና ገለጠ። ይሄን መገለጥ አታደንቁ? እኔ ስለ አውሬ መገለጥ ላውራ፣ ደረስኩበትም አልደረስኩበትም አውራ፣ ስለ 660 ላውራ። ጉዳዩ ይሄ ነው። የእግዚአብሔር አይደለም። የሰው ልጅ ምን እንደሚመስል ነው እግዚአብሔር ያሳየው። ይሄን ትመስላለህ አለ። ማንን ትመስል? ኢየሱስ ክርስቶስ ቁርጥ። አሜን 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 አሜን። በውስጣችሁ የሚቃወም ነገር ካለ ይቃወም እንጂ አንተ የምትቃወም ወንድሜ ክርስቶስን ትመስላለህ። አሜን። የእግዚአብሔር ልብ ይሄ ነው። ይሄ እንግዲህ የመጀመሪያ አዋጅ ነው። በመልካችን እንደ ምሳሌያችን እንፍጠር። የስልጣኑ ምንጭ አምላክ ቢሆንም ስልጣንን ለሰው ሰጠ እግዚአብሔር። የኃይል ምንጭ እግዚአብሔር ቢሆንም ኃይል ለሰው ሰጠ። ስለዚህ በሰማይና በምድር ያሉትን ግዙ። ይገርማል። ደግሞ በሰማይ ያለው ምንድን ነው የምንገዛው? ወፍ ነው የምንገዛው? ይላል እኮ ሰው። ወፍ ነው የምንገዛው ወይስ መላእክት ነው የምንገዛው? ኧረ በአንተ ሰማይ ራሱ ያለው ነገር የሚገዛ ብዙ ነው። ግዛው እሱ ራሱ።
ስልጣን የኔ ነው፣ ስልጣን የሚመነጨው ከኔ ነው፣ በዚህ ስልጣን ግዛ። እግዚአብሔር ይመስገን። ይሄ የመጀመሪያ የእግዚአብሔር አዋጅ ስልጣን ለሰው መስጠቱ እንደሆነ ላንብላችሁ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችን፣ የሰማይ ወፎችን፣ እንስሳትን፣ የምድር ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። መጽሐፉ የሚለው በእርግጥ እንስሳ ነው፣ ወፍ ነው። ግን መጽሐፍ ከዛ በታች በጥልቅ የሚጠራቸው ሌሎች ወፎች፣ ሌሎች እንስሳቶች አሉ። በሰው ሰማይ ላይ የሚበሩ ብዙ ወፎች አሉ። የሐሳብ ወፎች፣ የትምህርት ወፎች አሉ። ያስተሳሰብ የመረዳት ወፎች ብዙ አሉ። ግዟቸው። ወፍማ እንግዲህ በብዙ መልክ ልንገዛው እንችላለን። ግን ከዛ ያለፈ ነገር አለ። ግን ዋና የሚለው ነገር እግዚአብሔር መጀመሪያ የነገረው ነገር ስልጣን። ሰዎች ይህንን ጠቅሰው ሲያስረዱ በዓለም ላይ ስላለው ነገር መግዛትን ነው የሚያስቡት፣ የተለያየ ነገር ግን አይደለም። አስቀድሜ ራሴን የምገዛበት ስልጣን ነው የሰጠኝ። ራሴን ከገዛው በኋላ ሌላውን መግዛት አያስቸግረኝም። ስለዚህ የመፈጠሪያ ዓላማ ምንድን ነው? ኧረ አስቡ፣ በይኑ። ለምንድን ነው የተፈጠረው? እግዚአብሔር ለምንድን ነው በሰውነት ያመጣኝ? የእግዚአብሔር ዓላማ ምንድን ነው በሰው ሕይወት ውስጥ? የእግዚአብሔር መገለጥ ነኝ፣ የእግዚአብሔር መምጣት ነኝ። እግዚአብሔር በእኔ እንዲመጣ ስለፈለገ ነው ሰውነት ያዘጋጀልኝ። ከሰውነት ውጭ አልነበርኩም ወይ? አልነበርም? ነበር። አሁንም ከሰውነት ስንወጣ ወደዛ ነው። ዋና የሰውነት ዓላማው ምንድን ነው? ምን ፈልጎ ነው እግዚአብሔር በእርሱ ዘንድ የነበረውን ሰው በሰውነት ያመጣው? መልኩን ለምን መፍጠር ፈለገ? በቃ እግዚአብሔር መታየትን ፈልጓል ለፍጥረቱ። ከዚህ የበለጠ ምን አዋጅ አለው ወገኖች? ስለዚህ በሰማያዊ ስፍራ ስላለው ነገር ስናወራ በሰማይ ወይም እስከ ሰማይ የመድረስ ነገር መኖሩን ስናወራ ራስ እስከሆነው ድረስ ማደግ እንዳለብን ስናወራ እግዚአብሔር በዚህ ሰውነት መምጣቱንና ማድረጉን ማውረታችን። ምክንያቱም እያንዳንዳችን የእግዚአብሔር ቅጥያ ነን ብለናል። እግዚአብሔር በእኛ ሊገለጥ ነው ብለናል። ስለዚህ እግዚአብሔር በተገለጠ ጊዜ እግዚአብሔር ከጎን እኔ በዚህ በኩል አይደለም፣ እግዚአብሔር በእኔ ይመጣል። እግዚአብሔር ይመስገን። ይሄ ደጋግመን የምናየው ነገር ነው እስክንዋህደው ድረስ ማለት። እንዴት ድንቅ ነው! እግዚአብሔር በእነርሱ እኖራለሁ፣ በእነርሱ እንቀሳቀሳለሁ። የሕጌም መጽሐፍ ናቸው፣ ያስተሳሰቤ መጽሐፍ ናቸው። ሕጉ እኮ አስተሳሰቡ፣ ቅድስናው፣ ማዳኑ ሕጉ የዛ መኖሪያና መጻፊያ ነው ሰው። ስለዚህ እግዚአብሔር አክብሮ ነው። እግዚአብሔር የተመሰገነ ይሁን። የሐዋርያት ሥራ ላይ 17 አንድ ነገር ላንብስ። የሐዋርያት ሥራ ምዕራፍ 17 ላይ ቀን ቀጥሯልና በዚያም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርድ አለው ይላል። ቅድም ስልጣን ሰጠው ብያቸዋለሁ። ለሰው ያዘጋጀው ሰው፣ ያ ያዘጋጀው ሰው አንድ ሰው ነው። አንድን አዲስ ሰው በራሱ ይፈጥር ዘንድ አይደል የሚለው። ስለዚህ በራሱ የተፈጠረ ያ ሰው በዓለሙ ሁሉ ይፈርዳል፣ በመላእክት ሁሉ ይፈርዳል። አታውቁምን? ጋብቻ ጉዳይ ብቻ አይደለም፣ በመላእክት እንኳን እንዲፈርዱ አታውቁምን? በዓለሙ ሁሉ እንዲፈርድ። እንግዲህ ያያችሁ የእግዚአብሔር ፍርድ ራሱ የሚፈጸመው በሰው ልጅ እንደሆነ በእኔ የእግዚአብሔር ፍርድ እንደሚፈጸም አባቱ የማዳኑ እንደገና የማደሱን ዓላማ በሰው ልጅ ነው ያለው። እኔን ካደሰ ከጨረሰ በኋላ የተዋሃደ አካል ይሰራል። የተዋሃዱ ብልቶች አንድ አካል ይሰራሉ።
ያንን ነው ለነፃነት፣ ለማዳን፣ ለመግዛት፣ ለመባረክ እግዚአብሔር የነፃነት መሳሪያ ነው ያደረገ። ታዲያ ነፃ የሚያወጣው ነፃ ያወጣል። ለዚህ ነው ቅድም ያልኳችሁ የሚበላው ነገር እኔን ራሴ እየፈለገ መፈወስ አለበት፣ እየፈለገ ማዳን አለበት አይደል? እየፈለገ መለወጥ አለበት። ሐሳቤን፣ አስተሳሰቤን፣ መረዳቴን፣ ዝንባሌን፣ አመለካከቴን እነዚህ በሰማይ የሚሮጡ ወፎች ሶስት ጓጉንችሮች የሚል ነገር አለ አይደል? እንኳን ለመብላት ለማለትም የምጠላቸው ብዙ ነገሮች አሉ በምድር ላይ። ሰው ግን እየበላቸው ናቸው ይባላል። ኢትዮጵያዊ ሆኜ ለመጥራት እንኳን የሚያስጠላኝ ነገር አለ። ጓጉንችር ሰው ይበላል ብትል አንተ ለመጥራት የተጠየፍከው ነገር ሰውየው ምን ያደርጋል? በሹካው ሲያጣጥመው ብታይ ምን ይመስላል? ግን ያጓጉንችር ለካ በኔ ውስጥ ነው ያለው። በጣም አስቀያሚ ነገር፣ አስቀያሚ ከሰው የሚወጣ ብዙ ነገር ነው። እሱን የሚያጠራ ደግሞ ይሄ የእግዚአብሔር ቃል ስለሰማችሁት ቃል እናንተ ንጹሐን ናችሁ ስለሚል እግዚአብሔር እያነጻኝ ነው የሚሄደው። እግዚአብሔር ይመስገን። ሰውን ከመቃብር አነሳው። እግዚአብሔር ነፃነትን በእርሱ ሊገልጥ፣ ፍቅርን በእርሱ ሊገልጥ፣ ክብርንና ማዳን በእርሱ ሊገልጥ እግዚአብሔር ከመቃብሩ አወጣው። አሁን የምሰብከው ከመቃብሩ ለወጣ ሰው ነው። መቃብሩ ውስጥ ላለው ሰው ነው። ምክንያቱም ከመቃብሩ ፈንቅሎ እንዲወጣ በዚህ የእግዚአብሔር ቃል ኃይል ሞት አያሸንፍም፣ ሲኦል አያሸንፍም፣ መቃብር አያሸንፍም። አሁን ያለብኝ ማንኛውም ነገር አያሸንፈኝም። ምክንያቱም እኔ የእግዚአብሔር መልክ ነኝ። ማንም እኔን ያየ ምን አስነሳ? ይሄ ነገር ባለፈው አልተነጋገር አብዮት አስነስቷል። ድንጋይ እንዲጨብጡ አድርጓቸዋል እንዲወቅ። ምክንያቱም ራስህ እያወቅነ እናትህን እያወቅ አባትህን እያወቅ መንደርህን እያወቅ ነው እንዴት ራስህን ከእግዚአብሔር ጋር እኩል ታደርጋለህ? በቃ እኮ የሰው ልጅ ማለት ያለበት ይሄ ነው ማለቱ ነበር። ሰው ማለት ይሄ ነው ማለቱ ነበር። አልገባችሁም? በቃ እግዚአብሔር ይመስገን። ሌላ በምን ይታይ እግዚአብሔር? እኔን ያየ እግዚአብሔርን አየ አይደል? እኔና አብ አንድ ነን። ቆይ እግዚአብሔር በምን ታየዋል? ብትሄድም እኮ አታየው። እንደው በመንፈስ ወጥቼ ከዚህ ወጥቼ አታየው። አለመታየት ነው። አለቀ። መንፈሳዊ ሆነ እንዴት መንፈስ ታያለ? በቃ እኮ ምንም እኔ እንዴት እንደምንረዳው አላለ። የሚታየው በእኛ አሜን። ኧረ እንደው እኔ እኮ በጣም ጥጥት ነው ያደረኩት። ሮሜ 1:19 ጥጥት ምን ይላል? የማይታየው ባህሪ የዘላለም ኃይሉ እና አምላክነቱ ቀጥሎ ምን ይላል? በተፈጠሩት ግጥሙ በቃ አለመታየቱ አምላክነቱ የዘላለም ኃይሉ ታወራዋለህ እንጂ ሊገለጥ የሚችለው በተፈጠሩት ነው። አሁን ደግሞ ሌላ መገለጥ መጣ። በተፈጠሩትም አይደለም በመቅረዞች ነው። ከዚህ በኋላ ወደ ሰማያት ላይ ሰማያት ክብርን ይናገራሉ፣ አላንጋጡትም። ተራሮች፣ ኮረብታዎች፣ ዛፎች በእርግጥም ታላቅነቱን ያወራሉ አይደል? መካከለኛ ምስራቅ ብሄድ፣ ሩቅ ምስራቅ ብሄድ፣ ሩቅ ምዕራብ ብሄድ የእግዚአብሔርን ታላቅነት ያሳዩኛል። ግን አሁን እኮ በመቅረዞች መካከል የሰው ልጅ የሚመስለው ተገለጠ። ሃሌሉያ! ስለዚህ በአጥቢያችን፣ በወንድሞቻችን፣ በፍጥረት ሁሉ በሰው ልጆች ማንን ያለው ያን መልክ እግዚአብሔር ይመስገን። ይህን እኮ ቅርብ የሆነውን ነገር እዩ ተብለን ነው ያጣ ነው። ስለዚህ የመለኮት ኤጀንት የቶዮታ ኤጀንት ሞይንኮ ነው ሀገራችን ጋር። የምን ኤጀንት እንደዚህ ነው? የፈለጋችሁትን ያልሰራነው ነው እዚህ ሀገር ኤጀንት ያለ ያልሰራነው ነገር እኛ በውክልና እያከፋፈልን ያለ እግዚአብሔርን የወከለ ኤጀንት እና ታዲያ አንተ ብትመለክ ምን ችግር?
እኔ ለዳንኤል ምን አደረገለት ነው የሚለው? ሰገደ ነው የሚለው? ዳንኤል ለምን አልተቃወመም ብላል። ጳውሎስ ተቃውሟል። ኧረ እኛ እንደናንተ ሰው ነን አለ። ትህትናው እንጂ ነገሩ እውነት ነው። ለካ እግዚአብሔር ወርዷል። እግዚአብሔርን ማያውቅ ለወረደ እግዚአብሔር ቢሰግድ ምን አለ? እናንተ ትሩድኛላችሁ። እናንተ ካሜራ ውስጥ የምትሰሙኝ ሰዎች በቅንነት ስሙኝ። እግዚአብሔር ወርዶ ነው። እኔ የለሁም፣ ያው ሆኜ አልኖርም። በቀጠልን ዘመን መጥፋታችን ይቀጥላል። አሮጌው ሰው በቀጠልን መኖርን መጠን በኖሯችን ልክ አሮጌው እየጠፋ ይሄዳል። ስለዚህ የሚበዛው ማለት ነው ያን አዲስ ሰው። አምላክ አልመጣም። አምላክ አልመጣም ወይ? አባት አልመጣም ወይ? ልጅ አልተገለጠም ወይ? እግዚአብሔር ሁሉ በሁሉ አልሆነም ወይ? ይሄ ነው የምናወራው። የመለኮት ወኪል ኤጀንት፣ የእግዚአብሔር መንግስት የወከለ ያው መሆን ማለት የምንችለው ምንድን እኔ ማን ነኝ ነው አይደል? እኔ ማን ነኝ? ግን እግዚአብሔር ይህንን አድርጓል። የሰማይና የምድር ውክልና የፍጥረት ሁሉ ውክልና ከእግዚአብሔር ዘንድ ሰው አግኝቷል። ያለ ሰው በምድር ላይ እግዚአብሔር ምንም አላደረገም። ሁሉ ነገር ስለ ሰው ነው። ስለዚህ ሁሉ ነገር ለበጎ ነው አይደል የሚለው? ሁሉ ነገር ለቤተ ክርስቲያን ክብር ተጋጥሞ ብዙ ክፉዎችና መልካሞች ለቤተ ክርስቲያን ተጋጥሟል። ለክርስቶስ ሙሽራ ለዚህ ዋና ዓላማ እግዚአብሔር በስጋ ተገልጦ አሳይቷል። በቃ አሳይ። ሰው እግዚአብሔር የሚገለጥበት ሰው ምን ማለት እንደሆነ ይሄ ፓተርን ሰው ነው የሚሉት ናሙና፣ የእግዚአብሔር ናሙና ክርስቶስ አሳየ። በቃ ሰው መሆን ያለበት እንዲህ ነው ማለት ነው ኢየሱስ ሲገልጠው። ስለዚህ ዋናው የክርስቶስ መገለጥ ዓላማው ምን መሰላችሁ? በእግዚአብሔር ልብ ያለ ሰው ይህን ይመስላል። እግዚአብሔር የተመሰገነ። ይሄ ታላቅ ነገር ነው። በእግዚአብሔር መልክ የመፈጠራችን ትልቁ ነገር። ስለዚህ ማንኛውም መንግስታዊ ስራ፣ ይሄ የእግዚአብሔር መንግስት ማለት ነው። ማንኛውም መንግስታዊ ስራ በመንግስቱ መገለጥ በሚገባን ቃል ነው የተገለጠው። ይሄ የመንግስት ፈቃዶች፣ የእግዚአብሔር ፈቃድ፣ እግዚአብሔር ሊገልጥ የፈለገው ነገር በሙሉ በሰው በኩል ነው ያደረገው። እግዚአብሔር ይመስገን። ይግዙ ሲል በቃ የእግዚአብሔር ይሁንታ አግኝቷል። የእግዚአብሔር ፈቃድ አግኝቷል። ይሄ መንግስታዊም ተልእኮ ነው። ይግዙ ንጉሳዊ ተልእኮ ነው። እግዚአብሔር በሕይወታችን ያደረገው የምድር መጋቢ ነኝ፣ የምድር ሹም ነኝ። ድሮ ታውቃላችሁ ለአካባቢያችሁ እኮ ጭቃሹም ነበር አይደል? ጭቃሹም ነበር በድሮ በፊውዳሉ ስርዓት። እሱ የዛ መንግስት ወኪል፣ ግብር ለመሰብሰብ፣ ስራ ለመስራት፣ ለማሰራት የፈለገው ነገር እንዲሆን ወኪል ነው። የባለ አባቱ ወኪል፣ የንጉሱ ወኪል። አንተ የእግዚአብሔር ሹም ነህ፣ የእግዚአብሔር ወኪል ነህ። እግዚአብሔር የተመሰገነ። እግዚአብሔርን በሙላት አሁን ዓለም ሲገዛ ለ1000 ዓመት አንተ ወረዳ ነው የምታስተዳድረው። ድሮ እንደዛ እናምን ነበር። እግዚአብሔር ለወረዳ ቢያበቃኝ ለአውራጃ ቢያበቃኝ። ድሮ አውራጃ ወረዳ ነው የምንለው። እንደ አሁን ጊዜ እንዲህ አሁን የምንሰማው አይነት ነገር የለም። አሁን ክልል አለን፣ ችግር የለም አለ። የክልል ነኝ የፌዴራል ነኝ በ1000 ዓመት። አሁን ያለው ግን የእግዚአብሔርን ሙሉ ስልጣን ነው ለሕዝብ የሰጠው። በመቅረዝ መካከል የሰው ልጅ የሚመስለው እርሱ አሁን ፍጹም ሰው በሰማይ እየገዛ ነው። ለዚህ እግዚአብሔር እናከብራለን። ፍጹም ሰው ይሄ ራስ የሆነ ክርስቶስ በሰማይ እየገዛ ነው።
ሁሉ ከእግሮቹ በታች አስገዝቷል። ብልቶቹ ገና ስላልተገዙ ግን ያንን አደራ አልተረከቡም ሙሉ በሙሉ። የሁሉ ባለቤት እግዚአብሔር ነው። አስተዳዳሪው ባለአደራነቱ የተሰጠው ግን ለእኛ የሁሉ ጌታ፣ የሁሉ አምላክ፣ የሁሉ አባት እግዚአብሔር ነው። ይሄንን በፍጹም የማንክደን ነው። ስለዚህ ፈራጅ አለ፣ ገዢ አለ፣ ንጉሥ አለ፣ ካህን አለ። እነዚህ አገልግሎቶች ሁሉ አለ በሕይወታችን እግዚአብሔር ያመጣቸዋል። ያለ ሰው ምንም ሊሆን አልቻለም፣ እግዚአብሔርም አላደረገም። ስለዚህ የሰው ልጅ ሆኖ የተገለጠውና የኖረው ሁሉ ሰውን ሊሆንና ሰው ሊሆነውና ሊያደርገው የተገባውን ነገር ለማሳየት ነው። እግዚአብሔር ይርዳል። ያን የሰው ልጅ በምድር ላይ በስጋ ወራት የኖረውን ለመኖር አሁን የተገለጠው እንኳን ከዛ በላይ ያለውን ራእይ ስንመለከት በራእይ የተገለጠው በምድር ላይ በስጋ ወራት የኖረውን አይነት አይደል ሆኖ አይደለም የተገለጠው። በጣም የተለየ ነው። ባገላለጡ ራሱ የኖረውን አይነት አይደለም። እግሩን፣ ልብሱን፣ አይኑን፣ ፊቱን ስንመለከት የተለየ ሆኖ ነው የተገለጠው። እነዚህ በሙሉ የሚገልጡት ባህሪ አላቸው። በስጋ ቢወርዱ እነዚህ ነገሮች ምን ይመስላሉ የሚለው ገና ወደፊት የምናየው ነው የሚሆነው። ከዛ የበለጠ ከፍ ያለ ነገር አለ። በሰው አማካኝነት የማይታየውና የማይዳሰሰው እግዚአብሔር ሰዎች እንዲያዩትና እንዲዳስሱት ሰውን አዘጋጀ። እግዚአብሔር ክብር ለእግዚአብሔር። ይሄ ትልቅ ነገር ነው። ስለዚህ መከራዬን እረሳለሁ። በዚህ እውነት ያለብኝ ፈተና፣ የሚያስቸግረኝ ነገር ሁሉ እረሳለሁ። በዚህ ሐሳብ አሜን። ከፍ አድርጎኛል። ስለዚህ አሁን የከበበኝ ነገር ለካ ውሸት ነው፣ ለካ ጊዜያዊ ነው፣ የማይረባ ነገር ነው። በዚህ የእውነት ቃል ነው ከፍ ምለው። ከፍ ስልበት እንደዚህ ነገሮች ይራግፋል። አሜን። የችግራችን አድማጭ ነን ብዙ ጊዜ አይደል? የኑሮ ችግር አድማጭ ነን። የሰውነታችን ህመም አድማጭ ነን። የምንሰማቸው ነገሮች አድማጭ ነን። ያኔ አስሮ ይዘናል። ነገር ግን እግዚአብሔር የሆንኩትን ሳስብ እና ስረዳ በእግዚአብሔር መንፈስ በእርግጥም ወደ ሰማይ ከፍ ከፍ ብያለሁ፣ አድርጌያለሁ ማለት ነው። እነዚህ ችግሮች ወደ ታች ነው ማያቸው ማለት ነው። ባየኋቸው ወደ ታች ባየኋቸው ቁጥር ነው የሚሸነፉት። አጠገባቸው ቁጭ ብዬ ከእነርሱ ጋር ሳወራ አው ይሰማኛል። አው ያለ ይሄ ነገር ከባድ ነው። አብሬ ነው እነሱ ጋር ማወራው አይደል? ይከብዳል። ከፍ ብለን ወደ ታች ስናያቸው ግን ምን ይሆናል? ይዋረዳል። እግዚአብሔር ምን ይላል? ወይም ደግሞ ምን ይመስላል? ምን ይላል እግዚአብሔር? ምን ይመስላል እግዚአብሔር? በምን ይስተያያል እግዚአብሔር? ከምን ጋር ነው የምታስተያዩት? ክብር ለእግዚአብሔር። አሜን። ከራስህ ጋር አስተያየው እግዚአብሔር። አሜን። እግዚአብሔር እኔን ይመስላል፣ እኔ እግዚአብሔርን እመስላለሁ። በቃ በመልካችን እንደ ምሳሌያችን እግዚአብሔር እኔን ይመስላል እንዴት አንልም? ለምን መሰላችሁ? አንተ ማን ነህ? መጀመሪያ አሮጌው ሰው ከሆንክ አይመስልም እግዚአብሔር። እሱ ግን የእርሱ መልክ ነኝ ካልክ እግዚአብሔር ማን ይመስላል? ይህን መልክ ይመስላል። ስለዚህ በምን እናስተያየው? ሰማይና ምድር ሊይዘው አይችልም። እና ይህንን በምን ታመሳስለዋል? በምን እንመስለው? ያልኩት ከባድ ነው። በራሳችሁ የምትመስሉት እናንተን ነው የሚመስለው። እርሱ እኔን የሚመስል ልፍጠር ብሎ አንተ ሌላ ምስል ለምን ትፈልግ? ልክ አይደለሁም ወይ? እኔ ይሄ ነገር የምትቃወም ከሆነ እሰማችኋለሁ ሌላ ጊዜ። እግዚአብሔር በመልካችን እንደ ምሳሌያችን ልፍጠር ቁጭ አድርገው። ሰውየው ተመለሳለ። እኔ ምን እመስላለሁ ቢል ይፈራል። እግዚአብሔርን እመስላለሁ ቢል ሰሚዎችም ይቃወሙታል። ዝም ይላል። ወይ አፈር ነኝ ይላል፣ ወይ የሆነ ነገር ይላል። እግዚአብሔርን እመስላለሁ። እሺ እግዚአብሔር ምን ይመስላል? አንተን ይመስላል። አንተን እኮ በምስሉ ነው የፈጠረው። እግዚአብሔር ይርዳል ይህን ነገር እንድናይ። ያየው አንድ እንኳን አንድ ልጅ እርሱ
ከዛ ምን ማለት እንችላለን? እሱ ያየ አብን አየ አይደል? እሱም መስሎ ነው የተገለጠው። ምን ይመስላል ብትለኝ ያላየሁትን ለምንድን ነው ሳስብ የምኖረው? በምናቤ ይሄን ይመስል ይሆን ይሄን ይመስል በቃ አይኔን ዘግቼ አይኔን ቆልፌ የሆነ ሀሳብ ስቧጥጥ ለምን ያለው የተገለጠው እኮ አለ። አንድ ልጅ እሱ ታረከው ካለ እሱን ይመስላል ብዬ ለምን አለው? እነሱ ግን ያምሯቸውን ከፍታ ያስተሳሰባቸውን ባተሌነት ለመቃወም ድንጋይ አላነሱ። ያንን ባተሌ ሀሳባችሁን ተውና እኔን ያየ አብን አየ ድንጋይ አነሱ ነው ተቃውሞ ሆነ። ምክንያቱም ያንን ይሄ የሳሉት አንድ የሆነ እንትን አለ። እግዚአብሔር ምን ይመስላል የምትለው ነገር በዙፋን ላይ ያስቀመጥከው አንድ አለ አይደል? እሱን የሚያጠፋብህ መልእክት እዚህ ጋር ተገለጠ። እኔ ነኝ አለ። ያ ምስል አይደለም እኔ ነኝ ሲል እሱ ምን ታደርገዋለህ? ይሄን የሚለው ሰው እግዚአብሔር የተመሰገነ አሜን። እግዚአብሔር ጠቅላላ ባህሪውን በሰው ሊገልጥ አሜን። ይሄን የምስራች እየነገር ጠቅላላ ያለው ጠቅላላ ባህሪው በሰው ሊገልጥ ሌላ መገለጫ የለም። ዮሐንስ ያሳየ በሰው ልጅ የሚመስለው ነገር ይሄ ነው። የሰው ልጅ ይሄን ይመስላል። ከዛ ወደ ውስጥ ሄደን ስንመለከት የክርስቶስን ታላቅነት ማየት እንችላለን። ስጋን የለበሰ እውነት ነው ክርስቶስ። ስጋ የለበሰ የእግዚአብሔር ሐሳብ ነው ክርስቶስ። የእግዚአብሔር እሳቤ ስጋ ለብሶ መጣ። አሁንም ስጋ የሚለብስ እውነት የዘላለም እውነት ይሄ መለኮት የምንለው መንፈስ የምንለው እግዚአብሔር ታላቅ ነው የምንለው ነገር ስጋ ሊለብስ ነው አሳይቷል። ይህ እኮ ገና ለገና የሚሆን አሳይቷል። ስለዚህ ኢየሱስ ክርስቶስ ማለት ሊሰራው ላሰበው እግዚአብሔር ላሰበው ንድፍ ፕላን ወይም ብሉፕሪንት ነው የሚለው ንድፍ ሞዴል። ልብስ ሰፊ ያለ በመካከላችን አለ ወይ? የለም አይደል? ኧረ አንድ ይኑር። አንድ እንኳን ለምሳሌ ምን ጠቅሰው ይጥፋ። አንድ ልብስ ሰፊ ቢኖር ጥሩ ነው። ቆዳ የሚሰፋ አለ? በጣም ጥሩ። ቆዳ የሚሰፋ ካለ ቆዳው ከመቅደዱ በፊት ለሚቀደው ነገር ሞዴል አለ። ወንድም ለምትሰፋው ልብስ ሞዴል አለ። ሞዴሉን ጣል ታረግና መቀስህን ይዘህ አይደለም የእግዚአብሔር ሞዴል ኢየሱስ ክርስቶስ በቃል እግዚአብሔር ምን ይመስላል ብትለኝ ኢየሱስ ክርስቶስን ይመስላል። እርሱ ደግሞ በእኛ ተስሏል። አሜን። እሱ ወራቱን ጨርሶ ወደ አንተ ገብቷል። አሜን። አሁን በአንተ ነው አካል የሰራው። ስለዚህ የእግዚአብሔር ሞዴል ማለት ነው አይደል? አዎ እንደዚህ ነው። ይሄ ማቆ አሁን የመጣልኝ ነገር ይሄ ነው። ምንም ሌላ መከራ የሚያስጨምር ቢሆንም እስካሁን ካለው ሌላ የሚያስጨምር ቢሆንም ሞዴል በቃ እግዚአብሔር ሞዴል አድርጓል። ቅጂ ነኝ። ቅጂ የክብሩ መንጸባረቅ የባህሪው ምሳሌ ማለት እኮ የእግዚአብሔር ቅጂው ማለት ነው። ቅጂ ማለት ግን ልክ አንተ ወረቀት በማሽን ፎቶኮፒ እንደምታረገው አይደለም። ራሱን ቀርቶ የሰጠ ማለት ነው። እና ሞዴል ነኝ ማለት እኮ የ2025 ሞዴል መኪና አይደለም ይባላል። ሞዴል በቃ የእግዚአብሔር ሞዴል የልጁን መልክ እንዲመስሉ አስቀድሞ ወስኗል። ስለዚህ አንተ ሞዴል ነህ። አሜን። ክብር ለእግዚአብሔር ነው። ይሄ እንግዲህ በሁሉም ረገድ ያለው ልክ እርሱን መምሰል የተሰጠ ነው፣ የጸና ነው። እግዚአብሔር ያተመው። አሜን። እግዚአብሔር የተመሰገነ። ስለዚህ አንድ ወንድም ምን ይላል? ዘ ፓተርን ሰን ዘ አይዲያል ማን፣ የእግዚአብሔር አይዲያል ማን እና ዘ ፐርፌክት ማንሁድ እርሱ ኢየሱስ ክርስቶስ ነው። እርሱ ኢየሱስ ክርስቶስ ነው ስል ግን እርሱ እናንተ ናችሁ ማለት ነው። አካልና ራስና አካል
ኢየሱስ ክርስቶስ ነው። ኢየሱስ ዳግመኛ ብቻውን አይጠራም። በራእይ ውስጥ ያለ አካል ያለ ብልቶች አይጠራም። ያ ወራት አልፏል። ያ ጊዜ አልፏል። ከገሊላ ጋር አልፏል። ከናዝሬት ጋር አልፏል። ከደብረ ዘይት ጋር እርሱ አልፏል። አሁን በሰማያዊ ስፍራ ነው። ያ ሰማያዊ ስፍራ ደግሞ የእግዚአብሔር ሕዝብ ነው። እንጸልያለን። አሜን። ሃሌሉያ። አሜን። አባታችን ሆይ ድንቅ ነው። ይህ ድንቅ ነው። እናመሰግናለን። ጆሮቻችን ለዚህ ስለከፈትክ ለመናገርም ስለቻልና ስለደፈር በቅዱስ ድፍረትህ ስምህ የተባረከ ይሁን። መስማትስ ሰምቼ ነበር፣ አሁን ዓይኔ ያየችህ ተብሎ እንደተጻፈ እግዚአብሔር ሆይ መስማትስ ሰማን። ቃልህ ግን እያንዳንዳችን የህይወት ክፍል ይበርብር፣ የእያንዳንዳችን የህይወት ክፍል ያገኝ፣ ወደ ዳርቻችን ይድረስ። ለእርሱ ሩቅ የሚሆን አይኑር። አገኘን። አስተሳሰባችን፣ አረዳዳችንን፣ ንባባችንን፣ ህይወታችንን፣ ኑሯችንን፣ ምልልሳችንን፣ ጤናችንን፣ ሰላማችንን፣ ሁለንተናችንን ያገኝ። ይህ የሰማነው ቃል ፈጣሪ ነው፣ ፈዋሽ ነው፣ አዳኝ ነው፣ በክብር ነው፣ በግርማ ነው፣ በኃይል ነው። ስለዚህ እያንዳንዳችንን ያገኝ። ወንድሞቻችን በሩቅ በቅርብ ያሉትን ያገኝ። እስከ ምድር ዳርቻ ያሉትን ሁሉ ያገኝ። ሀገራችንን፣ ዓለምን ሁሉ ያገኝ። እናመሰግናለን በኢየሱስ ክርስቶስ።